ሽማግሌ ሆኖ አይደለም ዶክተር ይዳረኝ አባት ሆኖ ነው። በዚህ አጋጣሚ የአባት ቦታ ነው የተቀመጥኩት። በዚህ ባይነሳ ሽማግሌ ሲል ምናልባት ያው ሽማግሌ ዶክተር ጋር ተልኮ ሳይሆን ራሱ አባቴ ስለሌለ በህይወት እና ዶክተር አንተ ስትናገር ቀለል አረከው፣ ግን ለኔ አንተ የአባት ቦታ ነው ሸፈንክልኝና ፍቅር የዛሬ 4 ዓመት ሌላ ሚዲያ ላይ ያገኘሁሽ ጊዜ ፍቅር ይበልጣል ከሐረማያ ዩኒቨርሲቲ የመጀመሪያ ዲግሪሽን በፐብሊክ ሄልዝ ሰርተሽ ነበር። ስለዚህ የመጀመሪያ ዲግሪ ነበረሽ። እጮኛ ነበረሽ ብዙ ልታስወራሽ። ከዛ በኋላ ብዙ ለውጦች አሉ በጣም እኔ ማውቃቸው። አንደኛ ማስተርስሽን ሰራሽ በሳይኮሎጂ፣ ቀጥ ብለሽ ገብተሽ በስትሬት ኤ ማስተርስሽን ጨረሽ። ኤምኤ ሰራሽ አይደል በሳይኮሎጂ ካውንስሊንግ ሳይኮሎጂ። ከዛ በኋላ አገባሽ። እኔ ሽማግሌ ነበርኩ። አክቹዋሊ የተላከ ሽማግሌ ሳይሆን ተቀባይ ነበርኩ። እሱ ነገር እናገራለን። ተናገርሽ። ሽማግሌዎቹ ሲመጡ ትንሽ ሃርድ ሰጠዋቸው። ማንን የጠየቃችሁ መሰላችሁ አልኳቸው። ፍቅር ይበልጣል እኮ ነች። ተስተውሻል። ገና ከመጀመሪያው ኢሞሽናል ልታረግ ዶክተር ቆመው ትንሽ ያስጠበቅኳቸው እሺ ከማለታችን በፊት እቺ እኮ ፍቅር ይበልጣል ነች እኮ እንደዚህ ስንት ኢንቨስት የተደረገባት ስንት የተማረች። ከዛ አስረድተው ተቀበልናቸው። ከዛ ገባሽ። ፖል ተወለደ። በጣም ቆንጅዬ ልጅ ወለድሽ። ብዙ ለውጦች አሉ በህይወትሽ አይደለም? ብዙ ነገር ተለውጧል። በዚህ ወጭ ዶክተር ያወቀኝ ለስሜት ቅርብ ነኝ፣ ለለቅሶ ለሳቅም ብዙ ነገር አስታወስክ። ደስ ይላል። ለውጥሽ በጣም ደስ ይላል። ለትውልዱ ጥሩ ምሳሌ ትሆኛለሽ ብዬ አስባለሁ። አሁን ትዳርን የሚሸሸው ትውልድ ፍቺ በዛ ይባላል እና ያንቺ እና ናሆም አውቀዋለሁ ባለቤትሽን በጣም የሚገርም ሰው ነው። ሁለታችሁም አንድ ላይ በጣም ድንቅ ትዳር ነው ያላችሁ። በጣም ነው የምትቀባበሉት፣ በጣም ነው የምትዋደዱት። ጮኛ ሆናችሁ እንኳን አውቀው ነበር እና ለትውልዱ ትልቅ ምሳሌ ናችሁ ብዬ አስባለሁ፣ አምናለሁ። የምትሰሪውም ስራ ካውንስሊንግ ትሰሪያለሽ፣ ሚዲያ ላይ ያለሽ። አይ አም ፕራውድ ኦፍ ዩ። ኮራብሻለሁ። ውስጤ በጣም በዚህ ምን ጀምር ስላልመሰለኝ ነው ዶክተር። በጣም የሚያሳለፍኳቸው የቅርብ ዓመታት ስቶሪዎች በጣም የእግዚአብሔርን እጅ ያየሁበት ጊዜ ነውና ይሁን አይዞሽ። እሺ ግድ የለም። የሽምግልናውን ስታነሳ ነው ከዚህ ቀደም ማይተህ ከሆነ አንድ ሚዲያ ስለ የሽምግልና ሂደት በተመለከተ አንስቼ ነበረ። ተመልክተህ ነግረኸኛልና ሽማግሌ ሆኖ አይደለም ዶክተር ይዳረኝ አባት ሆኖ ነው። በዚህ አጋጣሚ የአባት ቦታ ነው የተቀመጥከው። እዚህ ባይነሳ የደስታ ነው። የደስታ ነው። ሽማግሌ ሲል ምናልባት ያው ሽማግሌ ዶክተር ጋር ተልኮ ሳይሆን ራሱ አባቴ ስለሌለ በህይወት እና ዶክተር አንተ ስትናገር ቀለል አረከው፣ ግን ለኔ አንተ የአባት ቦታ ነው የሸፈንክልኝና በስጋ የሚዛመደኝ ብዙ ዘመድ አለኝ የምለው ሰው አይደለም ማለት የምል ሰው አይደለም። ታውቃለህ 3 ወር ነው፣ ግን በጣም ብዙ ደግሞ ዘመድ እንዳለኝ አውቃለሁ። የእውነት በሁነኛ ሰዓት የሚገኙልኝና አንተ ያኔ ጨንቆኝ ነበር። እኔ ሽማግሌ ሲባል የት ነው የሚላከው ለማ የሚለው ነገር በጣም አሳሳቢ ነበር። ያው ዲቴሉን እንለፈውና ግን ዶክተር ምንም እንዳትጨነቂ፣ እኔ የአባት ቦታ ልክ እንደ ታውቃለህ ብቻ የኔ የምላቸው ሰዎችም ራሱ አልተገኙም ነበር በዛ ሰዓት። አንተ ነህ ያንን ቦታ የሸፈንከው እና ሌሎችም አሉ። በጣም እነሱንም ማመስገን እፈልጋለሁ በዚህ አጋጣሚ። እና እኔ በስጋ የማይዛመዱኝ ነገር ግን እግዚአብሔር ደግሞ የሰጠኝ ብዙ ሰዎች አሉና ከነዛ መካከል
በፊት በጉርብትና የምናውቃቸው ሰዎች ነበሩና እነሱ ጋር ነው ሽማግሌ እንኳን የተላከውና አንተ የአባትን ቦታ ሸፍነ እዛ ቁጭ ብለህ ሲያዩ ሽማግሌዎች ራሱ እንዴ ዶክተር ነው እንደ አባቱ ትንሽ ግራ መጋባት ነበርና በወቅቱ የተሰማኝን ስሜት እንዲህ ብዬ ብናገረው ማቅለል ይሆናል። እውነት ለመናገር በጣም ብዙ ድብልቅልቅ ያለ ስሜት ተሰምቶኛል። የከፋኝም የሆነ መከፋትም ስሜት ነበር። ነግሬሃለሁ እንደሆነ እዚህ ለእንደሆነ ደውዬ ነግሬሃለሁ። በብዙ አጽናንተኸኛል። ከዛ ደግሞ አንዳንድ ጥያቄዎች ነበሩ፣ የምፈራቸው ጥያቄዎች። ሰው ማለት በስጋ ዘመድ የላትም እንዴት ልጅ ይላሉ ከባሌ አሁን ባሌ ያኔ ጮኜ ቤተሰቦች ሳይል ብዬ ኢንሴኪዩሪቲ የለም ሰው አለመኖሩ ጎዳ ይሆን አታክ እደረግ ይሆን ስሜቴ የሆነ የብቸኝነት ስሜት የመጋፋት አይነት ስሜት ይኖር ይሆን የሚልም አለ። ብዙ ፍርሃቶች ብቻ አመጣብኝ። ግን አንተ በብዙ አጽናናኝ። ከዛ ደግሞ ናሆም ባለቤቴ በጣም እሱ ለራሱ ብዙ ሰው ነው ለኔ ብዙ ሰው ነውና ሸፈናችሁልኝ፣ ብዙ ነገር ሸፈናችሁልኝ ዶክተር። እና በዚህ አጋጣሚ ቅድም እንዳልኩ እነዛ ጎረቤቶች ወይዘሮ እሌኒ ሰየነ ትባላለች። አሁን አሜሪካ ገብቷል። ባለቤቷ ደግሞ ኤልያስ ይባላል። ከነ ልጆቻቸው ሜላት፣ ባቢ በጣም በቃ ቤተሰብ ማለት ነው። ያው አንዳንዴ ግዴታ መወለድ ቋንቋ ነው ይባላል አይደለ? በስጋ ከተዛመደ ይልቅ እግዚአብሔር በመንገድ የሚያመጣቸው ሰዎች ለአንተ ሁነኛ ሰዎች ይሆናሉና እነሱንም በጣም አመስገን እፈልጋለሁ። ባሉበት ነገራቸው ይስተካከላቸው። አንተን ስላየሁ አሁን ፊት ለፊቴ ስላለ እኔ ምንም ቃላት የለኝም። ነግሬሃለሁ። ለአንተ በጣም ሰፊ ልብ አለኝ ዶክተር። ፎሬቨር ግሬትፉልነስ ለአንተ መቼም ቢሆን ነው ለአንተ ያለኝ አመለካከት ምንም ቢፈጠር የማይቀየረውና በጣም ነው የምወድ፣ በጣም ነው የማከብር። ያረክልኝ ነገር ምናልባት ለአንተ ሲምፕል ነው ብለህ ልታስብ ትችላለህ፣ ግን በእኔ ህይወት ትልቅ ቦታ ካላቸው ሰዎች መካከል አንዱ አንተ ነህ እና እኔም ባለቤቴም ስለአንተ ስናስብ ግሬትፉል ነን። በጣም ነው ፈጣሪን የምናመሰግነውና በጣም ነው የምወድ፣ በጣም ነው የማከብር። ያረከው ነገር እኔ እንጃ እንዴት ብዬ አሁን ውለታም እንዳልሆነ አውቃለሁ፣ ግን አንዳንዴ ለዛ ነው ለአንተ እልሃለሁ ሁሌ ምንም አይነት ነገር በማዕከላችን ቢኖር ኦር አሮን ነው እና እንደ አባትም እንደ ታላቅ ወንድምም አት ዘ ሴም ታይም ደግሞ እንደ ሜንቶር የማይሰው ነው እና ለምን በጣም ሁነኛ በሆነ ሰዓት ነው የተገኘልኝ። ሁነኛ በሆነ ሰዓት ብዙ ነገር ብለኛል እና ስላነሳው እንደውም ይሄን ጉዳይ በዚህ አጋጣሚ ይኸው ብዙዎች እንደሚከታተሉት አውቃለሁና የሰራው ስራ ቀላል እንዳይመስል በጣም ሰው የለኝም ብላ የምታስብ አባት የለኝም እንዴት ነው ይሄ ነገር የሚሸፈነው ብላ የተሳቀቀችን አንዲት ነፍስ ነው የታደካትና እግዚአብሔር ባንተ እጁን አይቻለሁ ብዬ ነው የማስበውና በጣም 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 ፍቅር የእናንተ ታሪክ አካል በመሆኔ በጣም ደስ ይለኛል። እኔም እግዚአብሔርን አመሰግናለሁ። የታሪካችሁ አካል ስለሆንኩ ገና የምታድጉ ናችሁና የእናንተ ታሪክ አካል ስለሆንኩ በጣም ይሄ እድሉን ስላገኘሁ አመሰግናለሁ። እና እንዳልከው ያው ከዛ በኋላ ወልጃለሁ። ወልጃለሁ። ካውንስሊንግ አላገኘሁም፣ ስትሬት አላገኘሁም። ቢኮ ገባብኝ አንድ መጨረሻ አንተ እሱን አላወቅም ቢገባብኝ ስቲል አይም ግሬትፉል በጣም እግዚአብሔር ይመስገን። ማስተርሴን ያዝኩ። ታስታውሳለህ አይደለ? ከተወሰነ ዓመት በኋላ ጻፍክና ፍቅር ይበልጣል በቅንፍ ፒኤችዲ ዶክተር መሆን አለብሽ። ዶክተር ፍቅር ይበልጣል መባል አለብሽ አልክ። ስለዚህ ፒኤችዲ ለመያዝ ማስተርስ ስለሚቀድም ማስተርሴን ይዣለሁ። ፕሮሚስ ገብቼልሃለሁ ታውቃለህ። ስለዚህ አሁን ደግሞ ጉዞ ወደ ፒኤችዲ የሚቀጥለው ዓመት እንግዲህ ጀምራለሁ ብያለሁ። ግሩም ነው። ጠብቃለሁ። አለቀሽም ታውቂያለሽ። እናመሰግናለሁ። ትዳር ደስ ይላል። እግዚአብሔር ይመስገን። ያው ገና ነኝ ብዙ ስለ ትዳር እንትን ለማለት ልጅ ወልጃለሁ። ፖል ይባላል፣ ጳውሎስ ይባላል። ብዙ ነገሮች ተቀይረዋል። በጣም ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ደስ ይላል። እንዳልኩት ነው በሌላም ፕሮግራም ለትውልዱ እንድታስተምሪ ይፈልጋሉ። ትዳርን፣ ህይወትን፣ ብዙ ነገሮች ከአንቺ ይማራሉ ብለን እንጠብቃለን። ቴንክ ዩ ዶክተር።